ሌላው ፈንክሽናሊዝም ነው። ፈንክሽናሊዝም ቪውስ ሳይኮሎጂ አስ ኤ ስተዲ ኦፍ ፈንክሽን ኦፍ ዘ ማይንድ። እነዚህ ፈንክሽናሊዝም ፐርስፔክቲቮች ደግሞ ሳይኮሎጂን የሚያዩት እንደ ፈንክሽን ኦፍ ማይንድ ነው። ስትራክቸራሊስቶች እንደ ሳይኮሎጂን እንደ ስተዲ ኦፍ አባውት ስትራክቸር ኦፍ ማይንድ የማይንድን መዋቅር የሚያጠና ነው ብሎ ነበር የሚያዩት። ፈንክሽናሊስቶች ደግሞ ሳይኮሎጂ ማለት የማይንድን ፈንክሽን አይምሮ ምንድነው ተግባሩ የሚለውን ነገር ያጠናል ይላሉ። የዚህ ስኩል ኦፍ ታውት ደግሞ ፋውንደሩ ዊሊያም ጀምስ ነው። ፈርስት አሜሪካን ሳይኮሎጂስት ነው። የመጀመሪያው የአሜሪካ ሳይኮሎጂስት ዊሊያም ጀምስ ነው፣ የፈንክሽናሊዝም መስራቹ ማለት ነው። it focused on what the mind does on the function of mental activity and the role of behavior in allowing people to adapt to their environment። ይሄ በፈንክሽን ላይ ነው፣ በሜንታል ፈንክሽን ላይ የአይምሮ ፈንክሽን ምንድን ነው? አንድ ሰዎች አካባቢያቸውን ለምደው እንዲኖሩ የአይምሮ ሚና ምንድን ነው? ምን አይነት ሮል አለው? ምን አይነት ፈንክሽን ያደርጋል የሚለውን ነገር ያያል ማለት ነው። ያው አንላይክ ዊንዴት ኤንድ ቲችነር ጀምስ ፎክስድ ኦን ዊሊያም ጀምስ ነው እንግዲህ ያገኘው። ዊሊያም ጀምስ ፎከስድ ያደረገው ኦን ሃው ዘ ማይንድ አላውስ ፒፕል ቱ ፈንክሽን ኢን ዘ ሪል ወርልድ። አይምሮ ሰዎች በሪል ወርልድ በሚታየው ዓለም ውስጥ ሰዎች የሚያደርጉትን ነገር እንዴት እንዲያደርጉ ያስችላል። ሃው ዘ ማይንድ አላውስ እንዴት ያስችላል ሰዎች ፈንክሽን እንዲያደርጉ በሪል ወርልድ ላይ አይምሮ እንዴት ያስችላል የሚለውን ነው በሚለው ሐሳብ ላይ ነው ፎከስ ያደረገው። ይሄንን ስኩል ኦፍ ታውት ፈንክሽናሊዝምን ያገኘው ዊሊያም ዊንዲት ማለት ነው። he developed many research methods rather than introspection። እንግዲህ እነዛ እነ ዊሊያም ዊንዲት ኤንድ ቲችነር የሱ ስቱደንት ቲችነርም ስትራክቸራሊዝም ያገኙት እነሱ ፎከስ ያደረጉት በኢንትሮስፔክሽን ነው፣ በጽንሰ ሐሳብ ምናምን በኩዌሽነሪ ነው። እና ይሄ ግን ዊሊያም ጀምስ ግን developed many research methods other than introspection። ከኢንትሮስፔክሽን በጽንሰ ሐሳብ ምናምን ከሚለው ሪሰርች መተድ ሌላ ብዙ መተድ ደግሞ ዴቨሎፕ አድርጓል ለዚህኛው ለፈንክሽናሊዝም ሐሳብ ማለት ነው። ኩዌሽነሪ፣ ሜንታል ቴስትስ ኤንድ ኦብጀክቲቭ ዲስክሪፕሽን ኦፍ ቢሄቪየር የሚባሉ ነገሮችን ዴቨሎፕ አድርጎ ነበረ ማለት ነው። ሌላው ጌስታልት ሳይኮሎጂ የሚባለው ነው። the leading proponents of the gestalt view were the German psychologist Max Wertheimer, Kurt Kafka and Wolfgang Kohler። እንግዲህ እነዚህ የገስታልት ቪው ያመጡት ደግሞ እነዚህ ሰዎች ናቸው፣ ማክስ ወርቴመር ምናምን የሚባሉ ሰዎች። instead of considering separate parts that make up things, gestalt psychologist concerned on the whole። ይሄ የገስታልት ሳይኮሎጂ ደግሞ በአሁን ስትራክቸራሊስቶች እያንዳንዱን ማይንድን የገነቡትን አይምሮን የሚገነቡ እያንዳንዷን ነገር ኤሌመንት ኦፍ ማይንድን ነው የሚያጠነው። ገስታልት የሱ ተቃራኒ ነው፣ ሆል ማይንድን ነው። ገስታልት ሳይኮሎጂስት አርጊው ዛት ዘ ማይንድ ኢዝ ኖት ሜድ አፕ ኦፍ ኮምቢኔሽን ኦፍ ኤሌመንትስ። ገስታልት ሳይኮሎጂስቶች ምን ይላሉ? አእምሮ ከሆኑ ኮምቢኔሽን ኦፍ ኤሌመንቶች ብቻ የተሰራ ነገር አይደለም። ዘ ጀርመን ወርድ ገስታልት የሚባለው ወርድ የጀርመን ቃል ነው። ምን ማለት ነው? ሆል፣ ሙሉ፣ ኮንፊግሬሽን ኦር ፓተርን እንደማለት ነው። አኮርዲንግ ቱ ዘም ዘ ማይንድ ሹድ ቢ thought of as a result of the whole pattern of sensory activity and the relationship and organization with their pattern። እንደ ጌስታልት ሳይኮሎጂስቶች ሐሳብ ከሆነ ሳይኮሎጂን እነሱ የሚያዩበት ሙሉ የአእምሮን ነገር ሴንሰሪ አክቲቪቲን ጨምሮ ሪሌሽንሺፕ፣ የተለያዩ ኦርጋናይዜሽኖች፣ የተለያዩ ነገሮች ኮምቢኔሽኑ አንድ ላይ የሰራው ነው። አእምሮ ማለት ዝም ብሎ የሆኑ ነገሮች ኮምቢኔሽን ብቻ ሳይሆን ሆል ነገሩን ነው፣ ሙሉ የስሜታችንን፣ መንፈሳችንን፣ ሁሉንም ነገር ነው አንድ ላይ ማይንድ ብለን የምናየው ብሎ ነው የሚያዩት። ሳይኮሎጂ የዚህ ጥናት ዘርፍ ነው ብሎ ያምናሉ ገስታልት ሳይኮሎጂስቶች። the whole is greater than the sum of its parts። እና የነሱ አባባል ምንድነው? whole is greater than the sum of its parts። ሙሉ ማለት ከሳም ኦፍ ፓርቱን ደምረን የሆነ ሳም ከምናገኘው ሙሉ ግን ይበልጣል የሚል አይነት ሐሳብ ነው። ወር ደግሞ ማይንድ is greater than sensation, images and feelings። አሁን ኢሜጅ፣ ሴንሴሽን እና ፊሊንጎቹ ፓርት ከሆኑ ማይንድ ደግሞ ከነሱ ሁሉ የበላይ ነው ማለት ነው። to sum up the above three school of thought try to examine the human mind። እንግዲህ እነዚህን ሶስቱን አይተናል አይደለ?
ስትራክቸራሊዝምን አይተናል፣ ፈንክሽናሊዝምን አይተናል፣ ገስታልት ሳይኮሎጂን ሶስቱን አይተናል። እና የነዚህን ሶስቱን ስኩል ኦፍ ታውትን አንድ ላይ ሰማፍ ለማድረግ ለማጠቃለል እስኪ ሂውማን ማይንድን እኔ የሰው አይምሮን this is an internal not visible and hidden experience of human being አይምሮ ማለት እንግዲህ ውስጣዊ የማይታይ የተደበቀ ግን ለሰው ልጅ በጣም ጠቃሚ የሆነ experience of human being ነው አይደል አይምሮ although it could be useful to understand this experience it was believed that this is subjective private experience can't be observable measurable and hence can't be studied ሳይንቲፊካሊ እንግዲህ በሳይንቲፊክ መተድ ይሄንን ማጥናት አንችልም የማይታይ ነገር ነው ሰብጀክቲቭ ነው ኦብጀክቲቭሊ ማየት መንካት ስለማንችል ኤክስፒሪየንስ ስለሆነ የማይታይ measurable የማይለካ ነገር ስለሆነ ሳይንቲፊካሊ ማጥናት አይቻልም therefore ስለዚህ psychology needs to get rid of dealing with subjectively in all its forms and rather focus on studying behavior ስለዚህ ሳይኮሎጂ ይሄንን አይምሮን እየነካን እየዳሰስን እያየን እየለካን ምናምን ማጥናት ስለማንችል በሰብጀክቲቭ ስታዲው ነው ፎከስ ማድረግ ያለበት በቢሄቪየሩ በቃ ጸባዩ ባህሪውን ካራክተሩን በማየት ነው እንግዲህ እንትን ማለት ያለው ስለዚህ this has led to the birth of new paradigm of thought about psychology called behaviorism ይሄ ደግሞ ሌላ የሳይኮሎጂ ታውትን ያመጣል behaviorism ይባል ማለት ነው behaviorism ምንድነው እንግዲህ እነዚህ በጣም ኢንተረስቲንግ የሆኑ ከሆኑ ኮርሶች አንዱ ነው ሳይኮሎጂ behaviorism እዚህ ጋር አንድ ሌላ ደግሞ እንትን ነው ሐሳብ ነው ጆን ቢ ዋትሰን is the founder of behaviorism who is the founder of behaviorism ተብላችሁ ፈተና ላይ ከተጠየቃችሁ ጆን ቢ ዋትሰን እንዳትረሱ ይሄንን behaviorismን ያመጣው ይሄ ሰው ነው እንግዲህ ሰብጀክቲቭሊ ማጥናት አለብን ከሚለው ሐሳብ ስለመጣ ነው behaviorism behaviorism view psychology as a study of observable and measurable behaviors እነዚህ ደግሞ ሳይኮሎጂን የሚያዩት በቃ ሳይኮሎጂ ማለት የሚታይና የሚለካ የባህሪ ጥናቶችን የሚያካትት ነው ብለው ያምናሉ other proponents include a Thorndike and F Skinner እና የሚባሉ ሰዎችም ያው የዚህ ሐሳብ ፕሮፖነንቶች ናቸው for Watson psychology was the study of observable and measurable behavior and nothing more about hidden mental process ለዋትሰን ሳይኮሎጂ ማለት በቃ የሚታይና የሚለካ behaviorን የሚያጠና ነው ሌላ በቃ ምንም ስለ ሂዲን ምናም ስለ ሜንታል ፕሮሰስ ምንም እንትን የሚል ነገር የለም እሱ ፎከስ ያደረገው ሳይኮሎጂ ማለት በቃ የሚታይና የሚለካ የሰውን ባህሪ የሚያጠና ነው ይላል nothing more about hidden mental ስለ ሂደን የሆነ ሜንታል አክቲቪቲ ስለ ሜንታል ፕሮሰስ ዋትሰን ብዙም እንትን ያለው ነገር የለም consciousness cannot be the objective of scientific study conscious ይባላል አማርኛ ትርጉሙ ምናልባት ውስጥ ህሊና እንደማለት ነው cannot be the object of scientific study scientific study object ሊሆን አይችልም ብሎ ያምናል ዋትሰን ማለት ነው as to Watson behaviorism has three other important characteristics in addition to its focus on behavior ለዋትሰን ደግሞ behaviorism ሶስት ሌላ ኢምፖርታንት ካራክተሪስቲክስ አለው በፎከስ ኦን ቢሄቪየር ላይ በተጨማሪ ማለት ነው ኮንዲሽንድ ሪስፖንስ የሚባል አለ as the elements or building blocks of behavior የሚባለው conditioned response የሚባለው the elements or building blocks of behavior conditioned response ይባላል learned rather than unlearned behavior ይሄ የካራክተር ኦፍ ቢሄቪየር ነው conditioned response የካራክተር ኦፍ ቢሄቪየር ነው as the elements or building blocks of behavior ነው conditioned ብዙ ጊዜ በልምድ ምናምን የምናገኛቸው ነገር as the elements or building blocks of behavior ነው learned rather than unlearned behaviors behavior ብዙ ጊዜ ካራክተሩ learned ሲሆን ነው rather than unlearned behaviors focus on animal behavior እነዚህ behaviorism እነዚህ ካራክተሪስቲኮች አሉት behaviors are learned not inherited and learners are passive and reactive behavior በመማር ነው የምናገኘው ይላል በተፈጥሮ behavior አናገኝም እና ለርነሮች ደግሞ ያው አክቲቭ ሊሆኑ ይችላሉ ሪአክቲቭ ሊሆኑ ይችላሉ ፓሲቭ ሊሆኑ ይችላሉ generally all the above discussed schools of thought were focusing on human mind and behavior as conscious experience እንግዲህ እነዚህ ሁሉ ታውቶች እነዚህ ከላይ ያሉ ታውቶች ፎከስ የሚያደርጉት በሂውማን ማይንድ እና behavior as a conscious experience ነው
እንትን የሚሉት however an opposition to this assertion came from a physician Weiner who realized that human functioning was basically explained by more powerful forces which are not accessible to our consciousness እንግዲህ ከቬይና ፊዚሻን ደግሞ ሌላ ሐሳብ መጣ ከዚህ የተቃረነ ሐሳብ ደግሞ መጣ ይሄ ደግሞ የሂውማን ፈንክሽኒንግ ቤዚካሊ ኤክስፕሌይንድ ባይ ሞር ፓወርፉል ፎርስ ነው በጣም በቃ በሆነ ኃይል ነው በሆነ ግፊት ነው የሰው ባሪ የሰው ፈንክሽን ሰው የሚያደርገው ነገር በሆነ ግፊት ነው እንጂ ኖት አክሰሲብል ቱ አወር ኮንሺየስነስ የሆነ ስለ ከአስተሳሰባችን ጋር ምናምን ብዙም ላይ ይገናኝ ይችላል ከሚል ሐሳብ ጋር ሐሳብ ይዞ የቬና ፊዚሻን ደግሞ እነዚህን የተቃረነ ተነሳ hence this lead to the formulation of new school of thought in psychology called psychoanalysis እንግዲህ psychoanalysis የሚባል ደግሞ ሌላ school of thought ፎርም እንዲሆን ይሄ ሐሳብ እንትን አደረገ ከላይ ያሉት school of thoughtዎች እንዳሉ ሆኖ ደግሞ ሌላ ደግሞ school of thought ተፈጠረ psychoanalysis የሚባለው ከቬና ፊዚሻን ማለት ነው the Venus neurologist and psychologist ሲግመንድ ፍሬድ ይሄ እንግዲህ ፈተና ላይ በጣም ይመጣል ሲግመንድ ፍሬድ ሳይኮአናሊስት እንዲ ማቺንግ ላይም መጥቶ አይቻለሁ ይሄንን ከዚህ በፊት ሲግመንድ ፍሬድን በአንደኛው ኮለመን አስቀምጦ ሳይኮአናሊዝም ያው የሰሩትን ሰዎቹን እያንዳንዱን እንትን ዊሊያም እንዴት ምን ሰራ ዊሊያም ጄምስ ቢኤፍ ስኪነር ጆን ዋትሰን ሲግመንድ ፍሬድ የነዚህን ሰዎች ማወቅ አለባችሁ እያንዳንዱ ሳይኮአናሊሲስ እንግዲህ ያው የቬና ኒውሮሎጂስት እና ሳይኮሎጂስት ሲግመንድ ፍሬድ ነው ያመጣው ይሄንን ሲግመንድ ፍሬድ ሳይኮአናሊሲስ ፐርስፔክቲቭ ኦር ስኩል ኦፍ ታውትን ያመጣው እሱ ነው እንዳትረሱ ፒዩነር ዘ ሳይኮአናሊቲክ ፐርስፔክቲቭ ያገኘው ፒዩነር ያደረገው ሳይኮአናሊቲክ ፐርስፔክቲቭን ያገኘው ማን ነው ቬና ኒውሮሎጂስት ኤንድ ሳይኮሎጂስት ሲግመንድ ፍሬድ ነው Psychology studies about the components of the unconscious part of the human mind. ይሄ ሳይኮአናሊሲስ ሐሳቡ ምንድነው? ሳይኮሎጂ የሚያጠናው unconscious ያልሆነ ማለት ከማይታሰበው ውጪ ያለው ስናስብ unconscious ማለት ብዙ ጊዜ conscious የኮንሺየስ ተቃራኒ ማለት ነው part of the human mind የዚህ unconscious የሆነ part of the human mind የሰውን የአእምሮ ክፍል የሚያጠና የጥናት ዘርፍ ነው ብሎ ያምናል ሳይኮአናሊሲስ school of thought As a physician, Sigmund Freud became convinced that some of the physical illness of his patient didn't have medical or bodily cause, but non-physical or emotional cause. He called it as hysteria or conversion reaction. እንግዲህ ሲግመንድ ፍሬድ ፊዚሻን ነው ማለት ዶክተር ነው ፊዚሻን ያለው እዚህ ጋር ቃሉ ለዶክተር የተጠቀመው ነው ሐኪም ነው እና ከበሽተኞቹ እሱ የተጠቀመው እንዳየው ከሆነ አብዛኞቹ የሱ ታካሚዎች የሆነ በሽታ አለባቸው ነገር ግን ያ በሽታ የሆነ የአካል ወይም የሆነ ሜዲካል ካውዝ የለውም የሆነ ሰውነታቸው ላይ የሆነ እንትን ሳይኖር ነን ፊዚካል ኦር ኢሞሽናል የሆነ ስሜታቸው እንትን ሳይል የሆነ ግን በቃ እንትን አለ የሆነ በሽታ ነው ያለባቸው ነን ፊዚካል ኦር ኢሞሽናል ካውዝ የሚባል ማለት ፊዚካል ያልሆነ አካላዊ ጉዳት የለባቸውም ግን ይታመማሉ ሰዎች ኢሞሽናል ካውዝ እና ይሄንን ሂስቴሪያ ብሏል ስለዚህ በሳይኮአናሊሲስ ፐርስፔክቲቭ ላይ ሲግመንድ ፍሬድ ያገኘው ነን ፊዚካል የሆነው በሽታ ምንድነው ስሙ ብላችሁ ፈተና ላይ ከተጠየቃችሁ ሂስቴሪያ እንዳትረሱ ይሄንን ኦር ኮንቨርዥን ሪአክሽን ነው ማለት ነው ሳይኮአናሊሲስ ፐርስፔክቲቭን ያገኘው ሲግመንድ ፍሬድ ነው እንግዲህ ይሄ ሰውዬ ደግሞ አንኮንሺየስ ፓርት ኦፍ ሂውማን ማይንድ ነው የሚያጠናው ሳይኮሎጂ ብሎ አስቀምጧል እና ከበሽተኞቹ ውስጥ ደግሞ ሜዲካል ወይም ቦዲሊ ካውዝ ሳይኖርባቸው ታሞ ኢሞሽናል ካውዝ ኖሮባቸው ያ በሽታ ሂስቴሪያ እንደሚባል ይሄንን እንዳትረሱ conflicts and emotional traumas that had occurred in early childhood can be too threatening to be remembered consciously and therefore they become hidden or unconscious and then will remain to affect later behavior conflict and emotional ማለት በስሜት ላይ በኢሞሽን ላይ የሚደርስ የተለያዩ ግጭቶች የተለያዩ ነገሮች በቻይልድሁድ ኤክስፒሪየንስ የሆነ ጊዜ ላይ ገና እንትን የሆነ ገና ስንጀምር በልጅነታችን ሊሆን ይችላል የሆነ ጊዜ ላይ የተፈጠረብን ያ ነገር ያ ኢሞሽናል ዲስተርባንስ አፌክት ያደርጋል ለተር ቢሄቨራችንን ቆይቶ አንኮንሺየስሊ ቆይቶ የሆነ ጊዜ ላይ ለተር ቢሄቨራችንን አፌክት እንደሚያደርግ እና እዚህ ጋር ኮንሺየስ the unconscious contains
ሂድን ዊሽስ። አንኮንሺየስ ሲባል አንኮንሺየስ ምንድን ነው? ያው ኮንሺየስ ማለት ብዙ ጊዜ ኦብዘርቫብል የሆኑ ነገሮች ናቸው። አንኮንሺየስ ሲባል ግን ሂድን ዊሽስ ድብቅ የሆነ ለሰው ብዙም የማንነግራቸው ምናምን የማናወራቸው ዊሽስ ፍላጎታችን፣ ፋሽንስ፣ ጊልቲ ሴክሬትስ። ለምሳሌ የሆነ ጥፋት የሆነ ወንጀል ሰርተን ለሰው ሳንነግር ይሄ ህመም ይሆንብናል በውስጣችን። ለምሳሌ አንድ ሰው ሳያየው የሆነ ጥፋት ሰርቶ ያንን በውስጡ ሲይዝ ጊልቲ ሴክሬትስ ምናምን አንኮንሺየስ ኢሞሽናል ህመም ነው በራሱ፣ ይሄም በሽታ ነው። ሌላው አንስፒካብል የርኒንግስ የማይነገሩ የሆነ ምስጢሮች ኤንድ ኮንፍሊክት ቢትዊን ዲዛይር ኤንድ ዲዩቲ በሆነ የሆነ ፍላጎትና የሆነ ግዴታ ውስጥ ደግሞ የምንፈልገው ነገር ሌላ ሆኖ ደግሞ በሁኔታዎች አማካኝነት በሆነ ግዴታ ውስጥ ስንኖር ይሄ ነው አንኮንሺየስ የሚባለው። እና ሳይኮአናሊስቲክ ፐርስፔክቲቭ በአንኮንሺየስ በማንነካቸው ኦብዘርቫብል ባልሆኑ በጣም ሂድን በሆኑ ኢሞሽናል ነገሮች ላይ ነው ሳይኮሎጂ እነዚህን ያጠናል ብሎ ያምናል። ሳይኮአናሊስ ያገኘውም ሲግመንድ ፍሬድ ነው ማለት ነው። ይሄም በዚህ እና በቀጣይ ደግሞ ፓርት 3 ይዤ እመጣለሁ ማለት ነው። ሰብስክራይብ አድርጉ።